ሰላም አለይኩም ወራህመቱላሂ ወበረካቱ። ወዶቼ እንዴት ናችሁ? ደህና ናቸው? አልሐምዱሊላህ እኔ ሰላም ነኝ። እንግዲህ የኛ ስራዎች እነዚህን ይመስላሉ። ያው በቀደም ራሴን አላሳየኋችሁም፣ ምክንያቱም ራስን ካላሳየን ደግሞ ለማመን ትንሽ ይሸግራልና ማለት ነው። እናንተ እንዲታምኑና እውነት እሷ እየሰራኝ ነው ወይ ይሄ ብላችሁ እንዳትወላወሉ በዚህ መልኩ ብቅ ብያለሁ። ስለ ሽታውና ስለ ጥራቱ ደግሞ ወላሂ ማጋነን አይሆንብኝ፣ በጣም አሪፍ ነገሮች ናቸው። እና እንደዚህ ያደረጋችሁ ሴቶችዬ ማለት ነው እንደዚህ ታረጉና አንገታቸው ስር ያው አሁን ስለለበስኩኝ አልተመቸኝም። እጄ ላይ እንደዚህ ያደረኩ እጄታችሁ ላይም እንደዚህ ማድረግ ትችላላችሁ። በጣም ቆንጆ ነው፣ የእውነት ነው የምነግራችሁ። በዛ ላይ ደግሞ እቃዎቹ ትናንሾች ናቸው፣ ትልልቅ አይደሉም፣ በቦርሳ የሚሆኑ ናቸው። ማሻአላህ ተባረካላህ፣ ወላሂ በጣም ደስ የሚሉ ናቸው ማለት ነው። በቃ ያኔ እንግዲህ ሴቶች ሙሽሮች ሆናችሁ ባለትዳርም ሆናችሁ ባለትዳርም ያልሆናችሁ ማንኛውም ብቻ ሴቶች እነዚህን ነገሮች ወላሂ ተወዷቸዋላችሁ። እዘዙ፣ ግዙ። የእውነቴን ነው የምለው፣ በጣም አሪፍ ነገሮች ናቸው። እንደዚህ እቃዎቹ ትልልቅ አይደሉም። በትልቁም ለፈለገ በትልቅ ይሰራለታል። ግን እነዚህ በቦርሳ ይሆናሉ። በቦርሳ ውስጥ አድርጋችሁ ወደ ቤተሰብ ጋር ብትሄዱ ወይም ወደ ጓደኛ ጋር ብትሄዱ ቦርሳችሁ ውስጥ አድርጋችሁ ቤት ከመግባታችሁ በፊት በር ላይ ያላችሁ አንገታችሁን፣ ፀጉራችሁን ስርስር መቅባት ትችላላችሁ። ምክንያቱም እንደዛ ያልኩበት ምንድን ነው እኛ ያው ሽታ ቆንጆ ሽታ ያለው ነገር ተቀበተን መውጣት ስለማንችል የምንሄድበት ደግሞ መኪና ወይንም ባላችን ላይ ሆን ይችላል፣ ወንድማችን ላይ ሆን ይችላል፣ ሀጂ ነቢ ሊሆን ይችላል። ያ ደግሞ ለእኛ ጥሩ ስላይደለ እነዚህ ነገሮች በጣም አሪፎች ናቸው። እዘዙን፣ አበረታቱን። እንግዲህ ደግሞ በዚህ ጎን ለጎን ደግሞ ልብሶች አሉኝ። ልብሶች እንግዲህ እነዚህ ባለ ጃኬት ቀሚሶች አሉኝ፣ ሽፎኖች አሉኝ። እንትን ይሄ ምንድነው ሸርሸፍ ሰላት አለኝ፣ ራያ ቀሚስ አለኝ። ብዙ አይነት ልብሶች አሉ። ያው ሁሉንም አሁን እዚህ ጋር አልሰቅልኳቸውም፣ ግን ለሳምፕል ለማሳየት እነዚህን ብቅ አድርጌያለሁ ማለት ነው። ከዛም ጎን ለጎን ደግሞ የእናንተ ማበረታታት፣ የእናንተ አይዞሽ አብሽሬ ማለት ወላሂ ለሰው ልጅ አብሽሬ አይዞሽ ተበረታች ማለት ትንሽ ነገር አለም። ቅድም እንዳያችሁት ደግሞ ልብ አላላችሁ ከሆነ ወደኋላ መለስ ብላችሁ እንትኑ ላይ እጄን ይዩት። እጄን አስሬ ነው የምሰራው። እጄ አይሰራም፣ ትልቅ ነገር አይሰራም፣ ክብደት ምናምን አያነሳም። መዲያም ቤት ገብቼ መስራት አልችልም በእጄ ምክንያት ማለት ነው። እጄን ያመኛል እና አበረታቱኝ። የእናንተ እገዛ ያስፈልገኛል፣ የእናንተ አይዞሽ ማለት ያስፈልገኛል። ወላሂ ብዙ ቅኖች አላችሁ አውቃለሁ። በዚህ ውስጥ በጣም የማመሰግናት እህት ያለች አላህ ጀዛውን ይክፈላት እና ልክ እንደሷ እናንተም ታስፈልጉኛላችሁ ማለት ነው ውዶቼ። አበረታቱን፣ አንጨካከን የእውነት እና እነዚህ የመሰሉ ሽፎኖችም አሉ፣ ፍስታኖች አሉ፣ ሸርሸፍ ሰላት አለ፣ በጣም ቆንጆ እቃዎች አሉ። ስለዚህ ለሳምፕል እነዚህ ነው ዛሬ ይዤ ብቅ ያልኩት። በጥራትና በጥሩ ሁኔታ ብቅ እንደምል ተስፋ አድርጋለሁኝ። እንግዲህ ባስቀመጥኩት ስልክ ቁጥር ደውላችሁ አላችሁበት ቦታ ሁሉ ማድረስ እንችላለን፣ ደውሉልን ማለት ነው ውዶቼ። እና ይሄኛውን ነገር ደግሞ በጣም በሰፊው ልሰራ አስቤያለሁ ማለት ነው። ለዛም ደግሞ የእናንተ እገዛ ያስፈልገኛል። የእናንተ እገዛ ደግሞ ላይክ፣ ሼር፣ ኮፒ ሊንክ አብሽሪ ማለት ነው። ሌላ ነገር አይደለም፣ ምንም የሚቀነስ ነገር የለም ማለት ነው።